እዚያ ውስጥ ዳንኤልን አስነሳው። ህልም እየተረጎመ 3 ደቂቅን አስነሳቸው። እሳት እያጠፉ ዳንኤልን አስነሳው። የአንበሳ አፍ እየዘጋ ከዚያስ እንግዲህ እስራኤላውያን ሰውም አልቋል፣ የቤተ መንግስት ሰዎችም አልቀዋል። ማን ወስዷቸው መቅደሱን ይሰሩታል? ማን አደራጅቷቸው ነፃነት ያመጣሉ ሲባሉ እግዚአብሔር መሳሪያ አላደራጀ፣ ፈረስ አላሰለጠነ፣ ብረት አልሳለ። ምን አደረገ? የፋርሱን ንጉሥ አመጣውና የባቢሎንን ንጉሥ እንዲወጋው አደረገው። የባቢሎን ንጉሥ ሲሞት የፋርሱ ንጉሥ እግዚአብሔር መቅደሱን እሰራ ዘንድ አዞኛል አለ። ሂዱ መቅደሳችሁን ስሩ፣ ነፃነት ሰጣቸው። እግዚአብሔር ከጨካኝ ንጉሥ ከናቡከደነጾር ዘር አትርፎ ዘመን አስፍቶ ሞዓብና አሞን እንዲገብሩላቸው፣ ማንም ሰው እስራኤል ቤተ መቅደስ ሲሰሩ በዙሪያው ያሉ አውራጃው ሁሉ እንዲገብርላቸው ብሎ አስገብሮ መቅደስ አሰርቶ አስከብሮ ስመጥር አድርጎ አስመጣቸው። እግዚአብሔር አንሰው የወረዱትን በስተው እንዲመለሱ አደረጋቸው። እግዚአብሔር ነውራችንን ወደ ክብር፣ ድክመታችንን ወደ ኃይል፣ መሸነፋችን ወደ ኃይል የሚለውጥ አምላክ ነው። ስለዚህ እግዚአብሔር መልካም ነው። እግዚአብሔር መልካምነቱ ከስነ ፍጥረት ጀምሮ የነበረ ነው። እስኪ ስለ እግዚአብሔር መልካምነት ትንሽ ነገር ልንገራችሁ እና ትምህርቴን ጨርሳለሁ። እግዚአብሔር የመጀመሪያው እግዚአብሔር መልካምነቱ ማለት መልካም ማለት የዋህ፣ ደግ፣ ውብ፣ የማይጠገብ ሰው ወዳጅ፣ አዛኝ፣ ርኅሩህ፣ በጎ ሁሉ ማለት ነው። መልካም ማለት በጎ ሁሉ ያማረ ማለት ነው። መልካም ማለት ያማረ ማለት ነው። ፍቅር ያምራል፣ ትሕትና ያምራል፣ ደግነት ያምራል፣ ልግስና ያምራል። ስለዚህ መልካም ማለት ያማረ። እግዚአብሔር አንዱ መልካምነቱ ምንድን ነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አይገርማችሁም? አይገርማችሁም? እኔ በጣም ነው የሚገርመኝ፣ እናንተም ይገርማችኋል። አሁን እንዲያው ፍጡር ባይጎልበት ሰው ይፈልግ ነበር? አይፈልግም። አንድ ፈላስፋ ነበረ። ምን አደረገ መሰላችሁ? የዚህ ዓለም ሰው ሙቶ ሲያልቅ ብቻዬን እኔ ይችን ምድር እየገዛው ልቀመጥ፣ እንደ ልቤ ሙክቱን ሰው ሳይሻማኝ ማረድ፣ ወተቱን ሰው ሳይሻማኝ ማለም፣ መሬቱን ሰው ሳይሻማኝ ማረስ፣ እንደ ልቤ ልኖር ብሎ አሰበና እድሜ የምታራዝም እንጨት ፈልጎ ያችን በጥብጦ ብቻውን ሊጠጣ። ኧረ ሰው እንደው ይገርማል እኮ። ከዚያስ ደግሞ ድንገት ጠብ ሲል ሰው ቢረግጠው እንደኔ ሕያው ይሆናል ብሎ ቢኖ ሰው ከሌለበት ቦታ ሜዳ ሊጠጣ ገንቦውን ተሸክሞ በጥብጦ ያለ ጅልነቱ ነው እንጂ እኮ አንድ ጅብ ቢረግጠውስ የጅልነቱ ጅልነት። ሰው ጠልቶ ጅብ ጋር ሊኖር ማለት ሰው ከሌለበት ቦታ ብዬ ልጠጣው ሲል መልአኩ ምቀኝነት አይወድምና መጥቶ ገንቦውን ላይ ወደ ሰበረበት። በጎኑ ፈሰሰና ሰውነትን የሚያድስ ዕፅ ነው። ግማሽ ሰውነቱ ፈርሶ ግማሽ ሰውነቱ ሕያው ሆኖ ኖረ ይላል። ምቀኝነት አያቸው። ሰው ብቻውን መኖር ይፈልጋል። እየሰማችሁ ነው? እየሰማችሁ ነው ወይ? አዎ። እንደው ገሌ ዛሬስ እንደው መላቀቂያውን የሚል ማለት እዚህ ላይ እየተጋረደ እንደው እንዲሄድ ማን እንደው ራንሳው ጌታ የሚላል። ሰው ብቻውን መኖር ይፈልጋል። ብቻውን መክበር ይፈልጋል። ሰዎች ለምን ፋሽን ልብስ እንደሚለብሱ እንደሚገዙ ታውቃላችሁ? ሰው የሌለውን ነገር እኮ ማድረግ ስለሚፈልጉ ነው። ብቻቸውን መሆን ስለሚፈልጉ። እንዴ እኮ ይገርም። ሰው ያላረገውን ነገር እነሱ ብቻ አይን ማረፊያ ሊሆኑ እንዲሁ እኮ ይገርማል። ሰው እኮ እንደዚህ አይታችሁታል? ሰው ከመጃጃሉ የተነሳ ልብሱን ሁሉ ገዝቶ ቢያልቁበት ቆይ እስኪ ለምን ቀድጄ ለብሼ እኔ ከሰው አልለይም ብሎ ቀደድ ያለ ሱሪ መልበስ ጀመረ። ሰው መለየት ስለሚፈልግ ማለት ነው። ብቻውን መታየት፣ ብቻውን መክበር ስለሚፈልግ። እግዚአብሔር ግን ይኸውላችሁ ሰው ሲጀመር ያለ ሰው መኖር አይችልም። ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም።
በማህበር ነው የሚያምርበት። ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይውላችሁ። አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገናል። ለምሳሌ በጣም ድንቅ እንዲው ተውት፣ ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያደርግ? ጦጣው አያደንቅ? ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለእኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው አስፈላጊው ስለሆነ ለወፍ ላባው፣ ለሰይፍ ሰገባው፣ ለሰው ነው ልብሱ ይላል አባ ወግሪስ ሲናገር። ለወፍ ላባው ነው ልብሱ፣ ለሰይፍ ሰገባው ነው፣ ለሰው ግን ልብሱ ሰው ነው። መከበር ይቻላል። አሁን እየሰማችሁ ነው። አሁን የዓመት በዓል መርጌቶቹ ሻሻቸውን ጠብጥበው ካባቸውን አድርገው መነሳነሳቸውን ይዘው ሲሉ ካባው ለማን ነው የሚለበሰው? የሚያይ የምዕመን አይን ስላለ። ባይኖር ምን ይላል? በጥንግ ድርብ ብትደርብ ምን ያደርግልን? ምንም ለወንጌል ክብር ቢሆንም የሚያይ ከሌለ መታየት የለም፣ የሚሰማ ከሌለ መናገር የለም፣ የሚያሸት ከሌለ መዓዛ የለም። ሁሉም ሰው ስላለ የሚደረግ ነው። ሰውን ቢወደው ያስፈልገዋል። እግዚአብሔር ግን ችግኝ እንተክላለን። ለምን? መሬቱን እንዲጠብቁልን፣ ኦክስጅናቸው ስለሚጠቅመን፣ አፈር እንዳይሸረሸር ስለሚጠቅሙን፣ መድኃኒት ስለሚቀመምባቸው። እግዚአብሔር ችግኝ ሲተክል ግን ምን ሊያደርግልን? መልካም ነው እግዚአብሔር የሚባለው ለዚህ ነው። ምንም ሳይፈልግ እግዚአብሔር ብቻዬን ልኑር እስኪ በቃ ቢል ምን ይጎልበታል? አመስጋኝ አይፈልግ። ባህሪው ምስጉን ነው። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ ክቡር ዘተንዕደ ነው፣ የተከበረ ክቡር ነው። ስለዚህ አንተ አታከብረውም፣ ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆኑ ምስጋና፣ ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው።